ይኸው ላየ አየህ ያን ቤት አየው አይደል? መንገዱ ከሱ ጀርባ አይደል? ያል ግራቪቲ ምን እያየሄደ ዋንዛው ያው ላየ ዋንዛው አበባ ያበባ ዋንዛ አንተ ቤቱ ዘጭ ብለዋል ሞልቷል ቤት አንተ እኮ ገና ነው ሩቡ ነው ከተማው ሩቡ ነው ወይኔ ሲያምር እቺ ቀርሻት እቺ ና ደርሰብሽ ምሩቅ ነሽ አብዲ ፎቅ አየው ቤት ተደርድረዋል ነው አንተ ወደዚህ ወይኔ ሲያምር አንተ እዛ ውስጥ እንትን ብለን አንተ ነይ ዲዚሽ ይዲሽ ቀስ በየኔ ወድ ይኸውላችሁ ተመልከቱ ምን ይመስላል በእናታችሁ ያ ረብ ለማረከ ይመስላል ይሄ ጎድጓዳ ጋር ተመክቶ እስኪ ያለሽ አው ታሚያለሽ ይሄ ቤት አልፍ ያለሽ አረ ጭራሽ ተደብቆ ይሄው ዳገት ላይ ወጥተን ስናይ እንግዲህ አሁን ይሄ ቤት ማለት ነው ባይኔ ያላየሁት ነው ግን ከረሜበታለሁ ባይኔ ግን አላየሁት ቤት ምንም አይታይ ያለ ይመስላል አሁን ነው ይሄ ዳስፈራ ሰፈር ወላ ይሄ ነው ዳስፈራ ሰፈሩ ያ አቤት ይሄው እንደዚህ ገና ወደዛ ብቅ ብለን አሻግር ያሳያቸዋለሁ ማለት ነው አቤት ውበት ብሎ ዝም ነው ወላሂ እናንተ ሰላም ለሀገራችሁ ያብቃችሁና ይሄን እንትን ደቡብ ጎምኙ ወላሂ ይብላችሁ ውበቱ ሲያምር ወላሂ ላዚ ነው የምላችሁ ይሄ ቦታ ይብላችሁ እንግዲህ ማለት ነው በጣም የተለያየ ዝር አለ እዚህ ወደታች ዘቅዝቆ የተለያየ ዝር ነው ያለው በጣም በየአይነት ማለት ነው ይላችሁ እዚህ ከጓደኛዬ ጋር እንደዚህ እየጎመኘን ነው ማለት ነው ይዛኝ እየዞረች ነው ያና ማዶ ያ እንትኑ ምንድነው የሚባለው ይሄ ድንጋይ የሚፈነቅለው አያችሁስ ድምጡ ራሱ እስኪ ይሁት ምን እንደሚደለድል አላውቅም ግን እየደለደለ ምን እንደሚደለድል አቤት እስኪ ማዶ ያ እንግዲህ የሚታያችሁ እንዲህ ወደ ላይ ማለት ነው ጎባ ብሎ እሱን ለመድረስ እንግዲህ ብዙ ሰዓት ይፈጃል ማለት ነው ወይ ከተማው ነው እንደዚህ ይታያል ወደዚህ አሁን ይሄ የገጠር ቤት ነው ቢሏችሁ ታምናላችሁ ምን መስሎ ከተማ ይመስል እኮ ስጥ ሆኖ ማለት ነው ያ እንደዚህ ብሎ አሁን ከተማ ይመስላችኋልና የሆነ ያን የገጠር ነው ከተማው እንደ ወደዚህ ነው ይሄው ይሄው ማለት ጋር የሚታያችሁ እሱ ጋር ነው እንግዲህ ማለት ነው እሱ ጋር ለመድረስ ብዙ ጊዜ ያስፈልጋል እና በጣም ውባማ ሀገር ነው ማለት ነው ይሄን ሳትጎመኙማ መቼ የሆነ ነገር እንዳትጀምሩ ህይወት እንዳትጀምሩ መጀመሪያ ይሄን ጎብኝታችሁ ካሳለፋችሁ በኋላ ነው አርፋችሁ መቀመጥ ውዶቼ ማለት ነው